ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን በማስረጃ ደሞ በመረጃ አጠናክረን ለእናንተ ይጠቅማል በመንለው መንገድ ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜም አብራችሁ እንድትቆዩ ይጋበዝ። ቀጥታ ወደ ፕሮግራማችን እንገባለን። እነዚህ ሁሉ ባንኮች በእጃችን ነው። በጣም ረጅም ሰዓት ፈጀብን ከተባለ አማራ ክልል ውስጥ ያሉ ባንኮችን ሁሉንም ለመቆጣጠርና ገንዘባቸውን ካሾችን በእጃችን ለማድረግ ማክሲመም የፈጅብን ከ2 እስከ 3 ሰዓት በጣም የረዘመ ጊዜ አንድን መንግስት ገልብጠን እኛ መንግስቱን ግብር እያስገበርን ነው። የኛን ብነግርህ ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ነው የፈጀው። ከጓጽዮን ሱሉልታ የሚፈጅብን ሰዓት ብቻ አስቡ። አብይ አህመድ እኛ ጓጽዮን የወጣለት እሱ ዱባይ ነው። እርግጠኛ ሆኜ መናገር የምችለው የሚመክተን ምድራዊ ኃይል አይኖርም። እንግዲህ እንደሰማችሁት ነው ሞኛ ይሙት እንዲያጫውት እንደሚባለው እንግዲህ የዘመናችን ሞኞች ደግሞ እንደዚህ አይነት ተረታቸውን እያሰሙን ያው ለመዝናናት ለሳቅ ያክል ይሆናሉ። እንግዲህ እንደሰማችሁት ነው ማርሸት በቅጽል ስሙ ማሪቱ ይባላል። ምን ብሎ ነው እየተናገረ ያለው? እንግዲህ እኛ አዲስ አበባ ለመግባት የ3 ቀን እድሜ ብቻ ነው የሚቀረን ከፈለግን ደግሞ በአማራ ክልል ያለውን ደግሞ ባንክ ለመቆጣጠር ለኛ 1 ቀን በቂያችን ነው እያለ ነው የሚናገረው። ገንዘቡን ወደ ራሳችን ለማስገባት እያለ ይናገራል። ይሄ እንግዲህ ይሄ ግለሰብ ማለት ማርሸት ማለት ነው ማሪቱ እንኳን የአማራ ክልልን ባንኮች አይደለም የአካባቢውን እነሱ የተቆጣጠሩትን እንኳን አካባቢ ባለሀብትን ተቆጣጥሮ ብር መቀበል ስላልቻለ የሚገል ግለሰብ ነው። ኤኒዌይስ ይህንን ጉዳይ ላይ ሳይሆን ትኩረታችን ዛሬ የምናጠነጥነው የነዚህ ሰዎች ፉከራና ሽለላ ከጓጽዮን ሱሉልታ በጣም ለኛ ጥቂት ሰዓት ነው። በ3 ቀን አዲስ አበባ እንገባለን፣ ባንኮችን መቆጣጠር እንችላለን፣ በዚህ ምድር ላይ እኛን ሊያስቆመን የሚችል ምድራዊ ኃይል የለም እያለ ተናግሯል። እንግዲህ በእውነት ፋኖን ሊያስቆመው የሚችል ምድራዊ ኃይል የለም ወይ የሚለውን ስንመለከት ፋኖን እያስቆመ ያለው ምድራዊ ኃይል ሳይሆን ፋኖን እያስቆመ ያለው ፋኖ ራሱ ነው። ራሱን በራሱ እያስቆመ ነው ያለው። ይህንንም ስንል ደግሞ በመረጃ በማስረጃ ነው። እንግዲህ የፋኖ ትግል ከተጀመረ ኦልሞስት 2 ዓመት ሆኖታል። በዚህ 2 ዓመት ውስጥ ፋኖ ከማጋ ነው እየታገለ ያለው ሲባል ከመንግስት ጋር ከኢትዮጵያ ሕዝብ ጋር ከምናም ብለው ብዙ ትንታኔ የሚሰጡ አሉ። ኦፍ ኮርስ ከመንግስት ጋር ታገላለው እያለ ነው። ዋናው የትግል ዓላማው ግን የኢትዮጵያ ብሔረሰቦች ቢሆኑም ግን እርሱ አሁን እየታገለ ያለው ከመንግስት ጋርም ሳይሆን ከኢትዮጵያ ብሔረሰቦችም ጋር ሳይሆን ፋኖ ከራሱ ከፋኖ ኃይል ጋር እየታገለ ነው ያለው ማለት ነው። ባጭሩ ራሱን በራሱ የሚታገል ትግል ነው ይዞ ያለው ማለት ነው። ይህንንም ስንል ደግሞ ለእናንተ እንደለመድነው መረጃዎችን አሰናድተን ይዘንላችሁ መጥተናል። እስቲ ፋኖ እንዴት ነው ራሱን በራሱ የሚታገለው ብለን ስንመለከት አንዱ ፋኖ ከሌላው ፋኖ ጋር ምን ያክል የከረረ ጸብ ውስጥ እንደገባና ጦርነት ውስጥ እንደገባ እንደ ሴት ስልክ ተደዋውለው ደግሞ እንደሚሰዳደቡ አብረን እንመለከታለን። ቦታ እየቀጠሩ ማለት ነው። እስቲ አንድ በአንድ እየተመለከትን እናልፋለን። ልመና ቁልምጠ እንግዲህ በኋላ የለም። በቃ ስራ ጀምረናል። አንተ ቢሆን ሌባ ካለ አጽዳ ግዴታ ሌባ እናጸዳለን። ስለ ራሳችን ነው አሁን መታገል ያለብን መነጋገር ያለብን ስለ ራሳችን። ስለኔ አካል ዝሮ አርበኛ ደረጀ ተመሪ አዳምጠኝ። እስክንድር ነጋ ስትላልስማ እኔ አንተ በላይ ያለውን አጠራም። እኔ በስሬ ያለው ሌባ ግን እታገላለሁ ነው። በስሬ ያለውን ኃይል አደራጅቼ ከበለሳ እስከ ቋራ ድረስ እቀጥላለሁ፣ እመራለሁ። በቃ አቋሜ ነው። ና እንጂላ ና ቋራ ና እንደው ቋራ በቅርብ ቀን ተገባህ እውነት ወንድ ነህ። ይኸው እስካሁን አርበኛ ደረጃ እስካሁን ተናግሬህ አላውቅም። መች ትገኛለህ? እስኪ አሁን ስመጣ ልታቆመኝ አይደል? መች ትገኛለህ? አትገኝ አንተ አትገኝ ወይ መንግስት ደምለሽ ትገባለህ። እንግዲህ ትጠብቀኛለህ፣ በቃ ትጠብቀኛለህ። እንደው ተመጣህ እስኪ እንደው ጀግና ተወልክ ዱባባ ላይ መግጠም፣ ጀግና ተወልክ በደሳ ላይ መግጠም፣ ጀግና ተወልክ ፋኖን ማደራጀት ነው። አሁን እኔ እመጣለሁ፣ ጠብቀኝ። ሳምንት አይፈጅም። እኔ ፋኖን ማደራጀት እንዳንተ አማራን አልዋጋም። እኔ ፋኖን ነው ማደራጀት እንዳንተ አማራን አልዋጋም። ቆይ
እሷን የቅማንት ንብረት የዘረፍካት ሁላ የፋኖ ቀለብ ሳላድጋት ፍቅር ደረጀ በላይ አይደለም። አንተ ለግዳ ንጹሃኖች የምትዘርፋለህ እኮ እኔም ከዘረፍኩ የአማራ ሕዝብ ይጠይቀኝ። አንተ ግን እሱ ላይ እኔን አንተ መናገር መቼም አችልም። አቅሜ ተራ አባሌን ማጠይቅ ውሸት አንተ ውሸት እንዲያው አንተ አሁን እንዲያው አንድ ቀን አታሰብር እንዲያው አንተ ጋር እኩል መናገር እስክንድር ጋር መናገር እንዲያው ወሪያ ባይ ስመጣ ነው ጀግና ማለት ስመጣ በግንባር እንድትቆይ ጀግና እንግዳ ና ዝም ብለህ የመጨረሻ የቴድሮስ ልጅ አይደለም አንተን ካላዋራው አቤት ቴድሮስ ምን አውቀው አንተ ቴድሮስ አንተን ያልተው የጎንደር ትግል ኑሮ ገደል ትከተዋለህ ችግር የለም ምን አባታውቀዋለህ የጎንደር ትግል ምን አባታውቀዋለህ አንተ የጎንደር ትግል ምን አባታውቀዋለህ ወራዳ አንተ ሌባ ወስዋሳ ሌባ የቅማንት ሌባ ደግሞ አንተ ለኔ ደግሞ አንተ ራስህ አንተ አንቆራሌ ጫኝ አንተ የቅማንት የቆራሌ ጎማውን በርኮስ ጭኔ ነበር አንተ ሌባ የደንቢያ በሬ እየፈታስ እሺ ነገ ሌባ ቆይ ጠብቂ እንደሰማችሁት ነው እንግዲህ ምን ይያሉ ነው የሚነጋገሩት ሲባል ብዙ ነገሮችን አንስተዋል በዚህ መሃል ውስጥ ነገር ግን እነዚህ ሰዎች ያነሱትን ነጥቦችን ስንመለከት የምናገኛቸው ወሳኝ ነጥቦች አሉ ይታያችሁ ይሄንን እንግዲህ በሁለት ሰዎች መካከል የሚደረገው የስልክ ልውውጥ በደረጀና በሸጋው መካከል የሚደረግ የስልክ ልውውጥ ናቸው ሁለቱም የፋኖ መሪዎች ናቸው ሁለቱም የጎንደር መሪዎች ናቸው የጎንደር ፋኖ መሪዎች ናቸው የፋኖ ትልቅ አደረጃጀት ሳይሆን በየቦታው ባለፈው እንዳቀረብንላችሁ ክፍለ ጦር ሻለቃ ጦር ምናምን ይያሉ የሚደራጁት 20 ሰው የማይሞሉ መሪዎችን ይዘው ቡድን ተቧድነው በወንዝና በአካባቢ ተከፋፍለው የሚዋጉ ናቸው ማለት ነው እንግዲህ አንዱ ለአንዱ ደውሎ እንዲህ ይሏል አንደኛው ከእስክንድር ጋር የሚሰራ ነው ምን ብሎ ነው እየተናገረ የነበረው እንግዲህ ካሁን በኋላ ልምምጥ ምንም የለም ስራ ጀምረናል ሌባ እናጸዳለን ሌባ አንተም ጋር ያለውን አጽዳ እያለ ነው የሚናገረው እንግዲህ በፋኖ ውስጥ ያለው ሌብነት እንደጨመረ ነው የምንመለከተው ማለት ነው እንግዲህ መጀመሪያ ላይ ንግግራቸው የሚመስለው በሁለቱ መካከል ሰላም ያለ ነው የሚመስለው እየተናበቡ የሚሰሩ ነው የሚመስሉት አያችሁ በተለያየ ጊዜ በስልክ እያወሩ እንዲናረጋለን እንዲያድርገው እያሉ የሚያወሩት ራሱ በመካከላቸው ሰላም የለም ሰላም እንዳለ አስመስለው ነው እንጂ የሚናገሩት ማለት ነው ስለዚህ ሲባል በመካከላቸው ያለውን ሌባ አስወግዱ እያለ እኛም እናስወግዳለን እያለ ነው የሚናገረው እንግዲህ ስለዚህ ሲባል በፋኖ ውስጥ ሌብነት ተሰራፍቷል ስለዚህ ሌባን የማስወገድ ሚሽን ጀመሩ ማለት ነው እውነት ለመናገር ግን በዚህ ስልክ ምልልስ ውስጥ የምንመለከተው ሌባ የተባሉ የተለዩ ኃይሎች አይደለም ሌብነትን ስራ እየፈጸሙ ያሉት ማለት ነው ራሱ ፋኖ ራሱ ሌባ የሚባል ቡድን ኖሮት ሳይሆን ራሱ ፋኖ ሌባ እንደሆነ የምንመለከትበት ነው ከእንግዲህ ወደ ኋላ የለም ሌባን እናጸዳለናልና አንተ ማጽዳን ይማጸዳለው አለ ኦኬ እናጸዳለን በቃ ወደ ኋላ የለም አሉና ቀጥሎ ግን እኔ አለ ሌባውን ከበለሳ እስከ ቋራ ድረስ አጸዳለው አለ አሁን ስለ ሌባ ነው እየተወራ ያለው ይሄ ሰውዬ ያለው በለሳ ላይ ነው እስኪ ድረስ አጸዳለው ነው የሚለው እስከ ቋራ ድረስ ነው ያለው የሚያጸዳው ማለት ነው ቋራ ደግሞ ማን ነው ያለው ሸጋው ነው ያለው ስለዚህ ሲባል ወዲያውኑ ከበለሳ እስከ ቋራ ሌባ አጸዳለው ሲል ብራቮ ቀጥልበት እኔ ማግዛለሁ ሳይሆን ያለው ከበለሳ እስከ ቋራ ሌባን አጸዳለው አካባቢን ሲል አንተ ወንድነ ቋራ ከመጣ አያችሁ ሌባ ብለው የሚያጸዱት የማይመቻቸውን ከነሱ አመራር ውጪ ያለውን የፋኖን ኃይል ነው ማለት ነው ስለዚህ ሲባል ሌላኛው ፋኖ ለሌላኛው ፋኖ ሌባ ነው ይሄኛው ፋኖ ለዚህኛው ፋኖ ሌባ ነው ማለት እርስ በእርስ የሚገዳደሉ ታጋዮች ናቸው እንግዲህ እስቲ ወንድ ትመጣለህ እናት ወልዳለች እዚህ አካባቢ ቋራ ትመጣና እንተያያለን ይሏል አገኛለሁ አንተ አልለውም እየተናገሩ የነበሩት ብቻ ብዙ ነገር ተባባሉ ተሰዳደቡ ከዛ መካከል ግን እየተነጋገሩ የነበሩት ሁለቱም የሰረቁትን የሌብነትን ፋይል አውጥቶ መዘርገፍ ጀመሩ ምን ይያለ ነው የሚናገረው እናንተ እኮ የምትወጉት አማራውን ህዝብ ነው እየወጋችሁ እየተዋጋችሁ ያላችሁት መንግስትን አይደለም ማለት የአካባቢ አመራሮችን አይደለም ማለት ነገር ግን እናንተ እየወጋችሁት ያለው አማራውን ነው አለ እንግዲህ ይታያችሁ ፋኖ ለፋኖ ነው የሚነጋገረው አሁን መንግስት ፋኖን ብሌም አርጎ ቢሆን ኖሮ ለራሱ የፖለቲካ ዓላማ ፕሮፓጋንዳ ለመንዛት ምናምን ብለን እናቀርብ ነበር
ይሄ ግን እየተናገረ ያለው ፋኖ ነው። ለማን ነው የሚናገረው? ፋኖውን ነው። ምን እያለ ነው የሚናገረው? ሌባ ነህ፣ የምትወጋው የምትገላው አማራውን ነው እያለ ነው ያለው። ከዚህ በላይ ምን ማስረጃ አለ? እኛ ለረጅም ጊዜ ያክል ፋኖ እያጠቃ እየገደለ እየዘረፈ እየበላ ያለው አማራውን ህዝብ ነው ብለን ደጋግመን ተናግረናል። የሚሰማን ጆሮ አጣን እንጂ ማለት ነው። እነዚህም የፋኖ ኃይሎች እርስ በእርስ ሲነጋገሩ አንተ እኮ እየወጋ ያለው እናንተ የምትወጉት የአማራውን ህዝብ ነው። መቆሚያ፣ መቀመጫ፣ ማደሪያ፣ ማረሻ፣ መነገጃ ስፍራ ያሳጣችሁት እየወጋችሁ እየገደላችሁት ያለው እናንተ የአማራውን ህዝብ እንጂ ለአማራ ጠላት የተባለውን ኃይል አይደለም እያለ ይነግሯል። ይታያችሁ እንግዲህ እኛ የአማራ ፋኖ ነን ብለዋል። ለአማራ ነፃነት እንታገላለን ብለዋል። አማራ የሚል ባጅ ለጥፈዋል። አረንጓዴ ቢጫ ቀይ ግንባራቸውን ተቀብተዋል። ዞሮ የሚወጉት ግን ራሱ አማራውን ነው ማለት ነው። ይሄ ሁሉ ለምን ሆነ ሲባል የዱርዬ ትግልና የማህየም ትግል ስለሆነ ማለት ነው። እንግዲህ አማራውን መግደል አማራውን መውጋት ለምን አስፈለገ ብለን ደግሞ ስንመለከት ይሄኛው ደግሞ ለዚህኛው መልሶ የሚያቀርብለን ሌላ ክስ አለ። ኦኬ ገደልኩ አለ። ኦኬ ጀጅ የሚያደርገኝ እንግዲህ የአማራ ህዝብ ነው አለ። ሲቀጥል ግን አንተ ራሱ የጎማ ሌባ አይደለም ወይ? አማራውን ስዘርፍ አልነበረም ወይ? አማራውን መከራ ውስጥ ስከት አልነበረም ወይ ይሏል። አንደኛው ፋኖ ሌባ፣ አንደኛው ፋኖ ገዳይ፣ አንደኛው ፋኖ ዘራፊ አጋች፣ አንደኛው ፋኖ የአማራን ህዝብ ከገጸ ምድር ለማጥፋት የሚሰራ ባይዘይ ፕሮፓጋንዳ የለም። እርስ በራሳቸው የተናገሩትን ነው እየተናገርን ያለነው። መንግስት አማራውን ገሏል ከሆነ ከተባለ ኦኬ እሺ፣ መንግስት አማራውን ገሎ ከሆነ የሚጠየቅበት ነገር አለ። አማራውን በመግደሉ ይጠየቃል ማለት ነው። ግን አማራን ነፃ አወጣለሁ፣ ለአማራ አጋደላለሁ፣ ለአማራ አፋለጣለሁ፣ ለአማራ ሞታለሁ፣ ለአማራ ደሜን አፈሳለሁ፣ ለአማራ አጥንቴን እከሰክሳለሁ የሚለው ዞሮ መጥቶ አማራውን ይዘርፋል። አማራውን ይዘርፋል ብቻ አይደለም፣ አማራውን ይወጋል። ከዚህ የበለጠ ባንዳነት ምን አለ? ይህንን መንግስት ሌላ ስም ተሰጥቶታል። ፋሽስት፣ የኦሮሞማው መንግስት፣ የኦነግ መንግስት፣ የእንትን መንግስት ተብሎ ጠላት ተደርጓል። ኦኬ ጠላት ሄዶ ቢገል በቃ ጠላት ስለሆነ ገደለ ይባላል። እኔ የሚገርመኝ ወዳጅ የተባሉት የአማራን መብት ለማስከበር በረሃ ወርደናል የሚሉት ነፍሳችንን ገብረናል የሚሉት አጥንታችን ከስክሰን ደማችንን አፍስሰናል የሚሉት ግን መልሶ አማራን ሲገሉት ይሄ ባንዳነት ይባላል። መልሶ አማራውን ሲወጉት ይሄ ከሃዲነት ይባላል። መልሶ አማራውን ሲዘርፉት ይሄኛው የእናት ጡት ነካሽ ይባላል። የአማራን ህዝብ ጦርነቱ ከበላው ይልቅ የራሱ ሰዎች እነሱ ተቆጣጠርን በሚሉት አካባቢ እያወጡ የረሸኑት፣ እያገቱ የዘረፉት፣ መንገድ ላይ እየጠበቁ የደፉት ስንት ነው? ቁጥር ስፍር እኮ የለው። እናንተ ማናችሁ ሲባል ደግሞ ፋኖ ይላል። ስራ ምንድነው ሲባል አማራን ነፃ ማውጣት። ከእናንተ የበለጠ ምን ሸክም አለበት የአማራ ህዝብ? መንግስትም ሸክም ነው ካላችሁ ሸክም ይሁን። ፋኖ ግን ሸክም ነው ከተባለ ትልቅ ሸክም ነው። ሸክም እንደሆነ ለአማራ ህዝብ የሚከብድ ሸክም ጥቁር ድንጋይ እንደሆነበት ደግሞ የምናየው ራሳቸው ፋኖች በሚናገሩት ንግግር። አንተ ባንዳ አማራን እየጨፈጨፍክ አልነበር ይለዋል። አንተ ሌባ ጎማ ምናምን እየዘረፍክ አልነበር? አላቅም ሌባ ነህ እኮ ይለዋል። አማራን የሚገሉ፣ አማራን የሚዘርፉ፣ አማራን የሚያረቁቱ፣ አማራን ተስፋ የሚያስቆርጡ ኃይሎች ናቸው አሁን እንግዲህ በአማራ ክልል ውስጥ እየተንቀሳቀሱ የአማራን ህዝብ የነፃነት አየር ነጥቀው የባርነትን አየር እያስተነፈሱት ያሉት ማለት ነው። ካሁን በፊትም ነግረናቸዋል። ጎንደር 3 ቦታ 4 ቦታ የተከፋፈለ የፋኖ አደረጃጀት ነው ያለው። አንድነት የላቸውም ስንል በተለያየ መንገድ በኮሜንትም ገብተው ፋኖ አንድ ነው ምናምን ትምናላችሁ። ይኸው በለሳና ቋራ ተለያይተው እርስ በእርስ ይወጋጋሉ። አንደኛው የበለሳ መብት አስከባሪ፣ ሌላኛው ደግሞ የቋራ እንባ ጠባቂ ነው። ይሄኛው እኔ የቴዎድሮስ ልጅ ነኝ የዛ ሳተናው ብሎ ሲናገር፣ ይሄኛው ደግሞ የታባ ቴዎድሮስ እንዳቋላ አንተ ሌባ ቅማንት ይሏል። ግን ሲባል ሁሉም ፋኖ ተብሎ ይጠራል። ስለዚህ ሲባል ፋኖ እንኳን የአማራን ህዝብ ነፃ ሊያወጣ አይደለም
ራሱን እንኳን በአግባቡ ነፃ ማውጣት የማይችል የነፃነትን አየር ለራሱ መተንፈስ የማይችል ተራ የወንበዴ ስብስብ ነው ማለት ነው። እነ ማሪቱ እነ ማርሸት ማለት ነው ሚዲያ ላይ ወጥተው እንደዛ እንደሚቀደዱት አይደለም። ማርሸት እኮ ያልተቀደደው ነገር የለም። አንዴ ጠቅላይ ሚኒስተሩን እናፍነዋለን እንይዛለን ምናምን አላብይም ማለት ነው ሳይሆን ቀረ። ስትራቴጂያዊ ማፈግፈግ ነው ብሎ ተናገረ ነፈዝ። አሁንም መለሰና ደግሞ መጣና እኛ አዲስ አበባን ለመቆጣጠር 3 ቀን በቂያችን ነው፣ የክልላችንን ትላልቅ ባንኮችን መቆጣጠርና ገንዘብን በእጃችን ማድረግ ለኛ ቀላል ነው ያለ ነው እየተናገረ ያለው። እስካሁን ግን ምን ተቆጣጠርክ ሲባል ምን እስቲ እስካሁን ድረስ የተቆጣጠርከው ብር ባንክ በእጅ ስር ያስገባው ብር ምን ያክል ነው ሲባል ምንም። እነሱ ባንኩን ተቆጣጥረናል ብለው የሚያስቡት እነዛ በየመንገዱ የሚያግቷቸው ሙስሊም ነህ ብለው የሚያግቷቸው እኛን አልደገፍክም ብለው የሚያግቷቸው ሰዎች የሚሰጧቸው ብር ባንክ አውጥቶ ራሱ የሚሰጣቸው እየመሰላቸው ባንክን በአንድ ሰዓት ውስጥ ተቆጣጥረን ትራንዛክሽኑን ሁሉ በእጃችን ማስገባት እንችላለን እያሉ ይናገራል ማለት ነው። ይሄ እንግዲህ የፋኖ ቃል አቀባይ አይነት ነገር ነው፣ አፈቀላጤ ነው። መሬት ላይ ያለው ምንድነው ብለን ደግሞ ስንመለከት እንዴ ከዚች እስከዚች ከበለሳ እስከ ቋራ ያለው ፋኖ እንኳን እርስ በእርስ አፈሙዙ ወድሮ መሳሪያውን አቀባብሎ እርስ በእርስ ለመገዳደል ጊዜ እየጠበቀ ነው ያለው። ታዲያ እውነት ፋኖ ነው አማራን ህዝብ ነፃ የሚያወጣው? ይህ ደግሞ አማራን ህዝብ መውጋታቸው፣ መግደላቸው፣ መዝረፋቸው ደግሞ በቃላት ብቻ እንዲሁ የሚነገር አይደለም። ኦሬዲ በፊት አሳይተናቸዋል እንዴት የአማራን ህዝብ እየወጉ ዋጋ እያስከፈሉ እንደሆነ። ፋኖ ሰዎችን ሰብስቦ በትምህርት ቤት ውስጥ አስገብቶ ከኋላ በር ዘግቶባቸው እንዴት ሊረሽናቸው እንዳለና እንዴት እንደረሸናቸው የሚያሳይ አማራው ላይ እንደዚህ አይነት የግፍን እርምጃ የሚወስድ አማራን ነፃ ለማውጣት ነው የሚሄደው ቢል ማን ያምነዋል? በእርግጥ እነዚህ ሰዎች አብሾ ያለባቸው ዛሬ ያደረጉትን ነገ የማያስታውሱ የአይምሮ ዝግመት ያለባቸው ሰዎች ናቸው። የአይምሮ ችግር ያለባቸው ሾርት ሜሞሪ ያለባቸው ናቸው። የአማራን ሀብት የአማራ ሀብት ምኑም አይደለም። የአማራ ሀብት የራሱ የአማራው ህዝብ ነው። ያንን የተማረውን ዶክተሩን፣ መምህሩን፣ ተማሪውን እያወጡ የሚረሽኑ የሚገሉ እንዳይገኙ የሚሰውሩ ከሆነ አማራን ህዝብ ማን ነው እየወጋ እየገደለ ያለው እያጠፋ ያለው? መከላከያ በትምህርት ቤት ውስጥ ገብቶ የቱ ጋር ነው የረሸነው? መከላከያ ሆስፒታል ውስጥ ገብቶ ይዞ የረሸነበት የቱ ጋር ነው? አማራ ክልል ውስጥ። ስለዚህ አማራን እየታገለ ያለው ማን ነው? አማራን ከባርነት ቀንበር ወደ ድቅድቅ ባርነት ውስጥ እየከተተ ያለው ማን ነው? ፋኖ ነው። የፋኖ ቄሶች ፋኖ ማለት ፋኖ ፈነነ ፈናና ከሚለው ከምናምን ቃል የመጣ ትርጉሙ ብርሃን ማለት ነው የሚሉለት የጠንቋዮች ስብስብ ፋኖ ያ የብርሃን ባለቤት የተባለው ፋኖ የአማራን ህዝብ ወደ ድቅድቅ ጨለማ ከቶ እንደዚህ አይነት ህይወት እንዲኖሩ ያደርጋል። ደስ ሲለው ልጃቸውን ወስዶ እየገደለ፣ ደስ ሲለው አባትየው ወስዶ እየገደለ፣ ደስ ሲለው እናትየውን እህትየውን እየደፈረ ፋኖ አሁን አዲስ አበባ በ3 ቀን እንገባለን እያለ ይነግረናል ማለት ነው። ባጭሩ የማይመስል ነገር ለሚስት አትንገር እንደሚባል እንደው የማይመስል ነገር በሚዲያ ላይ ወጣችሁ ባታወሩ፣ እኛም እንዲህ ባንቀልድባችሁ፣ ቢያንስ የሚረባ የፖለቲካል አይዲዮሎጂያቸውን አምጥታችሁ ብታሳዩ፣ በዛ ክሪቲሳይዝ ብናረጋቸው ጥሩ። ግን በማህይምነታችሁ በጠንቋይ አሳዳሪነታችሁ ጀጅ መደረግ ማለት በጣም አሳፋሪ ነው። ለዚህ ነው እኛ ሁሌ ወደ ተሻለ ነገር እንምጣያል በሚዲያችን የምንናገረው የምንለምነው ማለት ነው። ይህን ይመስላል እንግዲህ የተከታተላችሁት ፕሮግራማችን። እናንተም እስከ ፍጻሜው ድረስ አብራችሁን ስለቆያችሁ እያመሰገን በቀጣዩን ቪዲዮ የምንለቅላችሁን እየተከተላችሁ እንድትመለከቱ እየጋበዝን የዛሬውን ፕሮግራማችን በዚሁ አበቃ።